ሰላም እንዴት ቆያችሁ? ድን የተከበራችሁ የድሪም ፓርቲ ቤተሰቦች፣ በዛሬ ቪዲዮ የምናየው ስለ ስቲኒድ ወይም ደግሞ ሆስት ታስክ ይሆናል ማለት ነው። ስለዛ መጀመሪያ ሚጋ መሆናችሁን ማረጋገጥ አለባችሁ። ጭቃስቶን አንድ ጊዜ ይዋት ሚጋ ሆም ጋር ከሆናችሁ እቺ ሚ የምትለዋን የሰው ፎቶ ያለውን እሱን አንድ ጊዜ ነክታችሁ እዚህ ጋር እንዳላችሁ ዝቅ ታደርጉትና እንደምታዩት እዚህ ጋር ሆስት ታስክ የሚል አለ። ኢንቫይት ሜዳል ሌቭል እና ሆስት ታስክ ማለት ዛሬ የምናየው ሆስት ታስክ ስለሆነ አንድ ጊዜ ሆስት ታስክ እንኳን እንጫናትና ከዛ አዲስ ጀማሪ ሆናችሁ እዚች ጋር በቀስት እንደምታዩት 33000 የሚሉት ጋር ለ7 ቀን የሚላችሁ 25000 በሰዓት ማለት ነው። ይሄ ሃውርሊ ዌግ የሚል ነው። ይሄም በሰዓት የምናገኘው ማለት ነው። ስለዚህ በቀን 2 ሰዓት ተጠቀምጡ 50000 ኮይን ወይም ደግሞ $0.5 ማግኘት ትችላላችሁ። እዚህ ጋር ግን ስቲኒድ እንዴት ነው መጠቀም የምንችለው ካላችሁ ለምሳሌ ቀስቷን እዚህ ጋር እንደምታሳየው እዚህ ጋር ምን ይላል 6.5 ሚሊዮን ኮይን ከተቀበልኩ በሰዓት የማገኘው 90 ሺህ ነው። አሁን የኔ 33000 ነው። ለምንድን 3.5 ሚሊዮን ጊፍት ስላገኘው ማለት ነው። ጊፍት እንዴት የምታገኙ በሌላ ቪዲዮ ስለማሳያችሁ እዚህ ጋር ባገኛችሁት ፐርሰንት ይጨምራል። የዚህ ፕላትፎርም ማክሲመም ስንት ነው ካላችሁ ወደ ጎን አድርጋችሁ ማየት ትችላላችሁ። 1 ሚሊዮን ኮይን በሰዓት ማለት ነው። 1 ሚሊዮን ኮይን ለ4 ሰዓት ያክል ብትሰሩ 4 ሚሊዮን ኮይን ታገኛላችሁ። $40 በሰዓት እስከ ማግኘት ድረስ ነው ማክሲመሙ። መጀመሪያው ደግሞ እንደምታዩት እኔ ጋር ያሳየም ግን ከ6000 ጀምሮ ነው። ከ$0.06 ጀምሮ እዚህ ጋር 90,000 የሚለው ከ0.06 ጀምሮ ታገኛላችሁ እስከ $40 ድረስ ማለት ነው። በደንብ ጠንክራችሁ እዚህ ፕላትፎርም ላይ ከሰራችሁ በምንድን ነው የምናገኘው ካላችሁ አንደኛው ክራይቴሪያ ዌልካም ጊፍት የ7 ቀን አካውንቱን ከከፈታችሁ 7 ቀን ከሆናችሁ በዛ ማግኘት ትችላላችሁ። በቀን 2 ሰዓት ፓርቲ ላይ ተቀምጣችሁ እንዴት ነው ፓርቲ ላይ የምንቀመጠው ምንድነው ፓርቲ ላይ የምትሉ እዚህ ቻናል ላይ ገብታችሁ የተሰሩ ቪዲዮዎች ስላሉ እነሱ መመልከት ትችላላችሁ። ከዛ በኋላ እዚህ ጋር ቁጭ ባላችሁበት ሰዓት ያክል ካልኩሌት አድርጎ ይከፍላችኋል ማለት ነው። ስለዛ ስልካችሁን ከፍታችሁ ፓርቲ ላይ አስቀምጣችሁ ፍሎት በላችሁ ወጣችሁ ፌስቡክ፣ ቲክቶክ እያያችሁ ገንዘብ መስራት ትችላላችሁ ማለት ነው። ከዛ በኋላ ማሳደግ ስትፈልጉ ከ7 ቀን በኋላ ደግሞ 6 እና 8 ሺህ የሆነ ስለሚሄድ እሱን ለማሳደግ እኔ እንደኔ 33,000 ዳይመንድ በሰዓት ለመስራት ወይም ደግሞ እንደሌሎች 1 ሚሊዮን ዳይመንድ በሰዓት በቀን ደግሞ $40 ለመስራት ከፈለጋችሁ ደግሞ ጊፍት መቀበል አለባችሁ። ቀጣይ ቪዲዮዎች ደግሞ ስለ ጊፍት ይሆናሉ። በእንደዚህ አይነት መንገድ ስቲኒዳችሁን ፑሽ ማድረግ ትችላላችሁ። ሞር ጊፍት በተቀበላችሁ ቁጥር ስቲኒዳችሁ ከፍ ይላል። አሁን እዚህ ጋር ስለሰራው እንደምታዩት ይኸው ኮሌክትድ ይላል። እንደምታዩት እዚች ጋር 3 ሰዓት ስለጨረስኩ ቁጭ ብዬ ፓርቲ ላይ ተቀብያለሁ። ዛሬ በደምሩ $1 ሰርቻለሁ ማለት ነው። በምንድን በስቲኒድ ስቲኒድ የኔ ስራ አይደለም፣ ለእናንተ ቪዲዮ ለማሳየት ነው የሰራሁት። በስቲኒድ መስራት ትችላላችሁ ማለት ነው። ስለዛ እንደዚህ አድርጋችሁ በስቲኒድ መስራት ትችላላችሁ። ሞር ደግሞ ኢንቫይት ስታደርጉ ደግሞ ከስቲኒድ ባሻገር ሆስት ታስክ የእነሱን ማግኘት ትችላላችሁ። በሆስት ማይክ እናንተ ኢንካም ማግኘት ትችላላችሁ ማለት ነው። ስለዛ ስቲኒድ እንደዚህ ይመስላል ማለት ነው።